ጋዜጠኛ ቴዎድሮስ ካሳሁን ከገዳም ቆይታ በኋላ ከቤተሰቡ ጋር ተቀላቀለ። ጋዜጠኛ ቴዎድሮስ ካሳሁን ከ40 ቀናት በገዳም የቆየበትን የመታደስና የፈውስ ጉዞ አጠናቆ በሰላም ወደ ቤተሰቡ ልጆቹ ተመልሷል። ቴዎድሮስ ካሳሁን በዚህ ቆይታው ዙሪያው ሲናገር እንዲህ ብሏል። ከ40 ቀናት ገዳማዊ ቆይታ በኋላ በጌታ ምሕረትና ፍቅር ሙሉ በሙሉ ታድሼ ተመልሻለሁ። ይህ ጊዜ በፈውስ በበረከትና በቃላት ሊገለጽ የማይችል ጥልቅ ውስጣዊ ሰላም የተሞላበት ነበር። ትናንት ከሰዓት በኋላ በተትረፈረፈ ትህትናና በአዲስ መንፈስ ተሞልቼ ወደ ውድ ልጆቼና ቤተሰቦቼ ተመልሻለሁ ያለው ቴዎድሮስ ለዚህ የመከራና የለውጥ ጊዜ ከእርሱ ጋር አብሮ ለነበረው እስከዚህ የመታደስ ቅስፈት ላደረሰው አምላኩ ምስጋናን አቅርቧል። በዚህ ጉዞ ከጎኑ ለነበሩ ሁሉ ጸሎታቸው፣ ፍቅራቸውና ድጋፋቸው የዚህ ታላቅ ደስታ አካል መሆኑን ገልጾ ይህን ጸጋ አብረው እንዲካፈሉ ጋብዟል። ጌታ እኔን እንደፈወሰ ሁሉ እናንተንም በልዩ ልዩ መንገድ ከጎኔ ለቆማችሁ ሁሉ የምትፈልጉትን ማንኛውም ነገር ይርዳችሁ፣ ፊቱን ያብራላችሁ፣ ይባርካችሁ። እኔን የፈወሰ ታማኝ አምላክ ነውና ሰላሙ ከሁላችሁም ጋር ይሁን በማለት መልእክቱን አስተላልፏል። ከዚሁ ጋር በተያያዘ በማህበራዊ ሚዲያ የምናውቀው ዮናስ ሙሉነህ በትናንትናው ዕለት በይፋ የፕሮቴስታንት እምነት ተቀብሎ መጠመቁ ታውቋል።